ትራምፕ በዋይት ሀውስ በሰጡት መግለጫ ኢራን ያቀረበችው አዲሱ የሰላም እቅድ ብዙም አላረካኝም በማለት ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የሁለት ወሩን የአሜሪካና የኢራን ጦርነት ለማስቆም ተሄራን ያቀረበችው አዲሱ የሰላም እቅድ ብዙም አላረካኝም በማለት ገልጸዋል። ኢራን ስምምነት ማድረግ እንደምትፈልግ የተናገሩት ፕሬዚዳንቱ ያቀረበችው ሀሳብ ግን ተቀባይነት የሌላቸው ነጥቦች እንዳሉትም ገልጸዋል። ኢራን ስምምነት ትፈልጋለች ምክንያቱም ወታደራዊ ተቋማት ተሟጧል ያሉት ትራምፕ በቀረበው ሰነድ ግን እንዳደረኩና ኢራን መስማማት የምትችልበት ደረጃ ላይ መሆኗን እንደሚጠራጠሩም ተናግረዋል። ኢራን በከፍተኛ አመራሮቿ መካከል አለመግባባት እንዳለ የተናገሩት ፕሬዚዳንቱ ይሄ የሰላም እቅድ አስቸጋሪ እንዳደረገውም ጠቁመዋል። ትራምፕ ለፓኪስታን ጠቅላይ ሚኒስትር አባስ ሸሪፍ እና ለሀገሪቱ ፊልድ ማርሻል ሀሲም ሙኒር ያላቸውን አክብሮትና አድናቆት ተናግረዋል። በአሁኑ ወቅት ያላቸው አማራጭ ወይ ስምምነት ማድረግ ነው ወይም ደግሞ ኢራን በከባድ ወታደራዊ እርምጃ ማጥፋት እንደሆነም ፕሬዚዳንቱ በግልጽ ተናግረዋል። ሴንትኮም ወታደራዊ አማራጮችን አጥንቶ እንዳቀረበላቸው የተናገሩት ፕሬዚዳንቱ ከሰብአዊነት አንጻር ግን በቦምብ የመደብደብ እርምጃ እንደማይመርጡም ጠቁመዋል።